እሷ ማፍቀር አትችልም። እሷ እንዴት አታፈቅርም? ምንድነው? እናለበት ፍቅሬን ብትቀበኝ። አንተ ያማሃል እንዴ? አፍቅርኩሽ አልኩ እንጂ ሌላ ምን አልኩ? አባይ ረዛ ባልፍላንስ ትባል አሰማም እንዴ? ሲያስጠላ። ይኸውልሽ ፍቅርን በመግፋትሽ ትቀጫታለሽ፣ በሰራሽው ግፍ ትሰቃያታለሽ። አንተ ነህ የምትቀጣው። አዎ አንተ ነህ እሷ ላይ በሰራው ግፍ የምትቀጣው። መከራ የሚጠብቀው ሰው መከራን አያውጅ። እኔ ምን አደረኩኝ? አንተ ነህ ግፍ እያረክባት ያለው። እሷማ ፍቅረኛ አለኝ ብላ ታማኝነቷን አሳየችህ እኮ። ትሰማለህ? አንተማ የሆነ ነገር በማድረግ እሷን ብታሳስታት እንኳ በእርሷም አንተ ትጠይቅበታል። እኔስ ምን አደረኩኝ? አፈቅርኳት እንጂ ሌላ ምን አደረኩ? የማታፈቅርህን ሴት አፍቅር አትሰቃይ። እሷ እንዴት አታፈቅርም? እሷ ማፍቀር አትችልም። ምክንያቱም አንዴ በልቧም ሆነ በዓይኗ የምትወደውን ሰው አስገብታለችና አንተን ልብ ልትል አትችልም። ስትዋሽ ነው እንጂ ፍቅረኛ የላት። ዝም ብሎ ሰው ነው የወደደችው። የማይጠቅማትን ሰው የሚጠቅማትን እሷ ታውቃለች። እኔ ስለ አንተ ነው ያልኩህ። የማትወድን አፍቅር አትሰቃይ። እሷ መቼም ልትወድ አትችልም ነው የምልህ። እና እኔ ማፍቀር አልችልም? ለእኔ ፍቅር አልተፈቀደም? ትችላለህ፣ ማፍቀርማ ትችላለህ። ግን ፍቅርን ይዘህ የሄድክበት በር ቢዘጋብህ በፈገግታ ተመለስ እንጂ በጥላቻ አታርም። ፍቅርንም በፍቅር ለማረም ሞክር። ፍቅርን በፍቅር አርመው ማለት እስኪ ግልጽ አድርግልኝ። ይኸውልህ ስማ፣ ፍቅርን ከአንተ ጋር እንዲቆይ አድርገው። የምታፈቅራትን ሳይሆን ፍቅርን ለመከተል ሞክር። ፍቅርን ስትከተል ፈገግ ብላ ወደምትጠብቅ ያደርሳል። አልገባኝም። በግልጽ አማርኛ ንገር። አበባ ይዘህ ስትሄድ አበባ ማስቀመጫ ይዛ የምትጠብቅህ ናት ያንተ። እሷን እስክታገኝ ፍቅር አንተ ጋር ይቆይ። አንተ ጋር አስቀምጥ።